ውዝግብ የፈጠረው የአልጀዚራ የ20 ኢትዮጵያውያን ጋዜጠኞችና ዝግጅት ምንድነው? አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመች ያለውን የዘር ፍጅት ገጽታን ለመቀየር 20 ኢትዮጵያውያንን ጋዜጠኞች ጨምሮ ከተለያዩ የአፍሪካ ሀገራት የተወጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳች ዘገቦች እንዲሰሩ ማድረጉ ተጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተወጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጇቸው ፕሮግራሞች የፍልስጤማውያንን ድምጽ ያላካተቱ የጉዳቱን መጠን ያላነሱና ፍልስጤም የሚባል ሕዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ቁጣንም ቀስቅሷል። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት የተመራና ወጪው የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩን ሳይገልጹም ቀርተዋል። ጋዜጠኛ ዘካሪያስ ዘላለምና የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የሥነ ምግባር ደንብ ጥሰትና እውነታን የመደባበስ ሙከራ ሲሉም ነቅፈውታል። ከኢትዮጵያ በተጨማሪም ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎችና የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበረም ተገልጿል። በደቡብ አፍሪካ የሚገኘው ፕሬስ ካውንስል ጉዳዩን ከመረመረ በኋላ የሚመለከታቸው ጋዜጦች ይቅርታ እንዲጠይቁና የገንዘብ ምንጫቸውንም እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ለቀረበባቸው ክስ ምላሽም አልሰጡም። ሀገራችን እስራኤል ለኬንያ ጋዜጠኞችም ጥሪ አቅርባ ነበር። ነገር ግን ሙያቸውን አክብረው ሰብአዊነትን አስቀድመው አንሄድም፣ ሙያችንም በገንዘብ አንሸጥም፣ ለሆዳችን አናድርም ብለው እምቢ ብለዋል። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር በዚህ ጉዳይ ላይ ቪዲዮ ያልሰራሁት ብዙም አልገረመኝም። ምክንያቱም የኢትዮጵያውያን ጋዜጠኞች አብዛኞቹ ስብዕናቸውን አይተናቸዋል። በክፉ ጊዜያችን ላይ ምን ሲያደርጉብን እንደነበረ እናውቃቸዋለን በደንብ። በየሚዲያው ያዞንባቸውን እያነቡ ነገር ግን የሆድ ነገር ሲመጣ፣ የገንዘብ ነገር ሲመጣ ሙያቸውን፣ ታማኝነታቸውን ሁሉ ገደል ከተው ገንዘብን ሲያባርሩ አይተናል። በነገራችን ላይ እስራኤል ለኬንያ ጋዜጠኞችም ጥሪ አቅርባ ነበር። ነገር ግን ሙያቸውን አክብረው ሰብአዊነትን አስቀድመው አንሄድም፣ ሙያችንም በገንዘብ አንሸጥም፣ ለሆዳችን አናድርም ብለው እምቢ ብለዋል። እነዚህ ግን ከ60 ሺህ በላይ ህፃናት ተጨፍጭፈው እናት በምጥ በረሃ ላይ ስትሞት በረሃብ ስትማቅቅ ያ ሁሉ መከራ በገንዘብ ተሸጠ። የጋዜጠኝነት ሙያ ይሄ ነው። አሳዳቢዎች ናቸው። እኔ ይቅርታ ጠየቁ አልጠየቁ ምንም እንዴት እንዳልጠበቃችሁ ነው ግራ የሚገባኝ። የሀገራችንን ጋዜጠኞች ተመልከቷቸው። ከድምፃችን ይሰማ ጊዜ ጀምሮ ከዛም በፊትም የነበሩ ጋዜጠኞች ምን ሲያደርጉ እንደነበረ ሁሉንም አይደለም፣ አንዳንዶቹ፣ አብዛኛው ግን ተመሳሳይ They would go up to the fences of Gaza and then say እርግጥ እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። It was just completely whitewashing genocide, completely one-sided narrative, completely erasing Palestinians as if they don't exist. We contacted several of the Ethiopian journalists who traveled to Israel last year to give them an opportunity to respond to the allegation that they were whitewashing a genocide. They either ignored the request or declined to comment. ስማ ዮናስ፣ ኢቢኤስ ፕሬዚዳንት ኒክሰንን ታውቋል? 1964 ዓመተ ምህረት ያ ሁሉ ህዝብ ወዱና ፈቅዶ እንዳልመረጠው ምን አደረገ መሰለ? ወተርጌት የሚባል ህንፃ ላይ ማለት ነው 5 የሱን ሰላዮች ምናምን ልኮ ቤቱን በፋሪኛ በቃ አስገንጥሎት ማለት ነው። የዲሞክራቶችን የተለያዩ ሰነድ፣ የድምጽ መቅጃ፣ የተለያየ ነገር ቤታቸው ውስጥ እንዲቀመጥ እንደገና ዶክሜንታቸውን ኮፒ እንዲደረግ ምናምን አድርጎ አስበው እንግዲህ መጀመሪያ ስልጣን ላይ ሲወጣ
ማን ነበር መሰለህ? በጣም ብዙ ሰው አክሴፕት ያደረገው ብዙ ሰው የተቀበለው ሰው ነበረ። ያን ማድረግ ምን እንዳስፈለገው እንጃ። ያው የወተርጌትን ቅሌት የማታውቁት ሰዎች የላችሁ። ያንን የሚያክል ቅሌት የአሜሪካንን ፕሬዚደንት የሚያህል ሰውዬ ከስልጣን ያወረዱት እንደዛ እያለቀሰ ከፓርላማ የወጣው የካሴቶችን ቅጂ አንጣ ሲባል አላመጣም ሲል የነበረው ሰውዬ በህዝብ ጫና እንዲያመጣ የተደረገው ከስልጣኑም እንዲባረር የተደረገው በጋዜጠኞች የስለላ በጋዜጠኞች የምርመራ ጥበብ ነው። ትልቅ ጥበብ ነው ጋዜጠኝነት። ለህዝብ ያደላል። ፈልጌ ነው ለህዝብ ያደላል። ሆድን ምናምን ነገር አይልም ጋዜጠኛ። በየጦርነቱ በየምኑ ይሞታል ጋዜጠኛ። ገባ? ይሄ ልል የፈለኩት የኒክሰንን ታሪክ እርግጠኛ ነኝ አታውቀውም። አንተ ምን ያደርግልሃል? ዝም ብለህ የሆነች መነሳነስህን አደረግ፣ ከኮሌጅ ወጣ፣ በቃ የሆነ ኢቢኤስ ገባ፣ ህሊናህን ትሸጣለህ አላችሁ ሌሎቻችሁም። ማለት የአንተ አይነት መሰል ሰዎች አሉ። ምን አለ መሰለህ፣ ዓለም እንደ ዓለም ከሰብአዊነት አንግል ነው፣ ከሃይማኖት አንግል አይደለም። ከሰብአዊነት አንግል ዓለም እንደ ዓለም አንድ የተቃወመውን የ40,000 ህፃናት ሞትን እሱን ስም ለማደስ አውሮፓና አሜሪካ ውስጥ አልቻለችም። ያቺ ሀገር አፍሪካ ውስጥ መጣች። አፍሪካ ውስጥም ብዙ ሀገራት ፈቃደኞች አሉ። ያንተ አይነት ሰው ግን ያንተ አይነት ሆዳሞች ግን ያሳዝናል። ማለት ምን እንዳለ ታውቃለህ። ግን ዘገባ ምናምን ብትሰራ ደግሞ ሞር ይገርመን ነበር። እና አልጀዚራ እና ቢቢሲ ምናምን ስለረገጡ ሳይሆን እንደዚህ አይነት ሰው አመስለኝም ነበረ ኖርማሊ። እና ከህሊናሽ ጋር አባቢ ህሊና ይበልጣልሽ። ሲኦልም ገነትም ያለው እዚህ ውስጥ ነው ብዬ ስለማመን ነው። መልካም ከሰዓት ይሆናላችሁ ጋይስ።